ኤስቲሜተር ማለት ፖፑሌሽን ፓራሜትራችንን ለመጠጋት የምናመጣው ፋንክሽን ነው። አሁን ለምሳሌ የሆነ ፖፑሌሽን ቢኖረኝ የኢትዮጵያ ሕዝብ አቨሬጅ ኢንካሙን መስራት ብፈልግ የተወሰነ 10,000 ሰው ወስድና የነሱን ሰዎች አቨሬጅ ኢንካም ሰራለሁ አይደለ? ሰሜሽን ኦፍ ኤክስ አይ ኦቨር ኤን ማለት ነው። ያቺ ነች ኤስቲሜተሪ። ኤስቲሜተሪ ሚኑ አለች። የሚኑ ፋንክሽን ኤስቲሜተሪ ነው። የፖፑሌሽኑን ሚን ኤስቲሜት እያደረኩት ነው። ያቺ ፋንክሽን ኤስቲሜተር ትባላለች። ፖፑሌሽን ፓራሜትር የቅዱን ላይኑን ካስተዋሳችሁ ቤታና አልፋ በእርግጠኛ ሆነን ይሄ ነው ቤታ ነው አልፋ ብለን ማወቅ አንችልም። ምክንያቱም ሳምፕል ነው የወሰድነው። ሙሉ ህዝቡን ተነስተን ሁሉንም ብንለካውና የሁሉንም ህዝብ አይተን ቢሆን ኖሮ ያኔ አልፋ ይሄ ነው ቤታ ይሄ ነው ማለት እንችላለን። ግን እንደዛ እስካላለን ድረስ አልፋ ይሄ ነው ቤታ ይሄ ነው ብለን መናገር በድፍረት አንችልም ማለት ነው። ለዛ ነው ኤስቲሜተሮች የሚያስፈልጉን እውነተኛ ፓራሜትሮቹን ፖፑሌሽን ፓራሜትሮቹን ኤስቲሜት ለማድረግ ማለት ነው። ኤስቲሜት ለማድረግ ሜተድ ኦፍ ሞመንትስ አለ፣ ኦርዲናሪ ሊስት ስኩዌርስ አለ፣ ማክሲመም ላይክሊሁድ ኤስቲሜተር አለ። ሶስት የተለያዩ ሜተዶች አሉ አትሊስት በዚህ ስቴጅ። ከሁሉም የተሻለው ኦርዲናሪ ሊስት ስኩዌር ወይም ኦኤልኤስ የሚባለው ነው። ምክንያቱም አንባያዝድ ነው እና ቤስት ሊኒየር አንባያዝድ ኤስቲሜተር ብሉ መሆኑ አክቹዋሊ ማቴማቲካሊ ፕሩፍ ስለተደረገ እሱ ነው የምናየው አሁን ማለት ነው። ኦኤልኤስ ኤስቲሜተር እዚህ ጋር እዩት። ዋይ አይ ኢኳልስ አልፋ ፕላስ ቤታ ኤክስ አይ ከዛ ፕላስ ኤፕሲሎን ኢረር ተርማችን ማለት ነው። አልፋ እና ቤታ የምርም እንደሆኑ ስለማናቅ አልፋ ሀት እና ቤታ ሀት እንላቸዋለን ማለት ነው። እቺ ደግሞ ዋይ አይ ሀት ነው የምንላት እሷንም ስለማናቃት ማለት ነው። እሷንም ኤስቲሜት ነው እያደረግን ያለ ነው። ኤክስ አይ ሀት የላትም። ለምን ሀት የሌላት? ነን ስቶካስቲክ ነች ብለን አስዩም ስላደረግን እሷ ኤስቲሜት አትደረግም። ያገኘናት ቁጥር ራሷ ነች ብለን አስዩም ስለምናደርግ ማለት ነው። ስሎፑን ኤስቲሜት የምናደርግበት ፋንክሽን ሶስት የተለያዩ ፎርሙላዎች አሉ። ሶስቱንም መጠቀም ትችላላችሁ። የተመቻችሁን እናንተ። ይሄ ከተመቻችሁ ይሄ፣ ይሄ ከተመቻችሁ ይሄ፣ ይሄ ከተመቻችሁ ይሄንን መጠቀም ትችላላችሁ ማለት ነው። ግን የያዟቸው ፎርሙላዎቹን ያዋቸው። አሁን ፖዝ አድርጉና ስክሪንሻት የምታደርጉ ከሆነ አድርጉ። ኢንተርሴፕቱን ደግሞ ኤስቲሜት የምናደርገው ያው አልፋ ሀት ኢኳል ቱ ቤታ ሀት ኤክስ አይ አልፋ ሀት ፕላስ ቤታ ሀት ኤክስ አይ አይደለ? ዋይ ሀት ሪአሬንጅ እናደርጋለን። ሪአሬንጅ ካደረግን በኋላ አልፋ ሀት ኢኳልስ ዋይ አይ ሀት ፕላስ ቤታ ሀት ማይነስ ቤታ ሀት ኤክስ አይ ይሆናል አይደለ? አሁን አንድ ይሄንን ቤታ ሀትን እናውቀዋለን ኦልሬዲ። ዋይ ሀት እና ኤክስ አይ ግን አናውቃቸውም። ለአልፋ ሶል ለማድረግ እነሱ ማወቅ አለብን። በእነሱ ቦታ ማስገባት የምንችላቸው ኤክስ ባር እና ዋይ ባር ነው፣ ወይም ሚኖቻቸውም ማለት ነው። ምክንያቱም ኤፍ ኦፍ ኤክስ ባር ዋይ ባር ነው ለየትኛውም ሪግሬሽን ፋንክሽን ይሰራል። ይሄ እውነት ነው፣ ትሩ ነው። ፕሩፍ አለው። ፕሩፉ ማየት ትችላላችሁ ከፈለጋችሁ ሌላ ቪዲዮ ላይ ወር መጽሐፍ ላይ። ስለዚህ ይሄ ግልጽ ስለሆነ አልፋ ሀት ኢኳል ቱ ዋይ ባር ማይነስ ቤታ ሀት ኤክስ ባር ስላላችሁ ነው። ዋይ ባር የሆነ ቁጥር ነው፣ ኤክስ ባር የሆነ ቁጥር ነው። ቤታ ሀት ደግሞ ቅድም ካልኩሌት አድርገናል በዚህ ፎርሙላ። ስለዚህ አልፋ ሀትን አገኘን ማለት ነው። ይህን ምሳሌ እንየው። በዚህ ምሳሌ ነው ሙሉ ፕሌሊስቱን የምንቀጥለው ማለት ነው። ኢንካም እና ኮንሰምፕሽን ነው። ኢንካም ሲጨምር ኮንሰምፕሽን ይጨምራል ምናምን የምታውቁት ነገር ነው። ቴብል ኮንስትራክት እናደርጋለን። እኔ ፐርሰናሊ ለመስራት የሚመቸኝ ቴብል ኮንስትራክት አድርጌ እያንዳንዷን ነገር ትራክ ለማድረግ ስለሚመቸኝ ማለት ነው። እዚህ ጋር የተሆናቸው ባዶ ቦታዎች አሉ፣ እንሞላቸዋለን በኋላ የተለያዩ ነገሮች እያስገባን ማለት ነው። ኤክስ አይ እዚህ ጋር ያየ ነው 11 8 11 እያለ የሚቀጥለው እዚህ ጋርም እንደዛ እያለ ይቀጥላል። ዋይ አይም እንደዛ ይላል። ከዛ ኤክስ አይ ዋይ ደግሞ ሁለቱን ማባዛት ነው። 11 ሲባዛ 12 132 8 ሲባዛ 11 88 እያለ እስከታች ይቀጥላል። ኤክስ አይ ስኩዌር ደግሞ 11 ስኩዌር 8 ስኩዌር 11 ስኩዌር 6 ስኩዌር የምታዩት ነው። ስሞል ኤክስ አይ ደግሞ ኤክስ አይ ማይነስ ኤክስ ባር ነው። ኤክስ ባር 9 ነው እዚህ ጋር የሰራሁት ማለት ነው። አቨሬጁ ነው ይሄ 9። የዋይ አቨሬጅ ደግሞ 10.6 ነው። ካልኩሌተር አውጣችሁ ብትሰሩት ማግኘት የምትችሉት ነገር ያው 90 ነው። ሰሙ እዚህ ጋር ሰመች እቺ ሰሙ 90 ነው። 90 ሲካፈል ለ10 9 6 ሲካፈል ለ10 110.6 ይሆናል ማለት ነው። ስለዚህ 11 ሲቀነስ 9 2 8 ሲቀነስ 9 ኔጌቲቭ 1 እያለ እስከታች ይሄዳል። አጠቃላይ ሰሙ 0 ነው የሚሆነው። የሚን ባህሪ እንደዛ ስለሆነ ማለት ነው። የዋይ አይ ማለት ደግሞ ካፒታል ዋይ አይ
ማይነስ ዋይ ባር ነው። ያው ሰሙ 0 ይመጣል። ኤክስ አይ ስኩዌር ማለት ቺኛውን ስኩዌር ያደረኳት ማለት ነው። የድራም ከዛ መጨረሻ ላይ ስደመራቸው 28 ይመጣል። ከዛ ኤክስ አይ ዋይ አይ ማለት ደግሞ ይሄ ሲባዛ ይሄ ነው። ያው 21 ይመጣል። ሰሙ ነው የምንፈልገው። እነዚህን ያው ለመደመር እንደ ስቴፕ ስለምንጠቀማቸው ነው እንጂ አንዳንዴ ፈተና ሊሰጣችሁ ይችላል ሰሙ ራሱ። ከዛ ዋይ አይ ስኩዌር ደግሞ ስንት ነው? ይሄ ስኩዌር ሲደረግ ነው 1.4 ስኩዌር 1.96 0.4 ስኩዌር 0.16 ምናምን ይላል። ከዛ 30.4 መጣ ማለት ነው ሰሙ። ቴብል ኮንስትራክት ካደረግኩ በኋላ ፓራሜትሮቹን ኤስቲሜት ማድረግ ነው። ሰሜሽን ኦፍ ኤክስ አይ ዋይ አይ 21 ነው አይደለ? 21 ከዛ ሰሜሽን ኦፍ ኤክስ አይ ስኩዌር ደግሞ ስንት ነው? 28 ይኸው። ስለዚህ 21 ሲካፈል 28 እናደርጋለን ማለት 21 ሲካፈል 28 ማለት 21 ማለት ስንት ነው? 3 ሲባዛ 7 አይደለ? ይሄ ደግሞ 4 ሲባዛ 7 ነው። 3 ሲካፈል 4 ይሆናል። 3 ሲካፈል 4 ደግሞ 0.75 ነው። አልፋ ሀት ደግሞ ዋይ ባር ማይነስ ቤታ ሀት ኤክስ አይ ነው። 10.6 ሲቀንስ 0.75 ሲባዛ በ9 ታደርጋላችሁ 3.85 መጣ ማለት ነው አይደለ? ስለዚህ እቺ ፊትር ላይናችን ትባላለች ማለት ነው። ቀላል ነው ይሄ። ላይናችን ይሄንን ይመስላል። ፋንክሽኑ ያው እስከታች እንዲህ መቀጠል ትችላላችሁ። እዚህ ጋር የሚቆርጠው 3.85 ላይ ነው ምናምን ስሎፑ 0.75 ነው። በቃ ያ ኢንተርፕሪቴሽኑ ግን ምንድነው ነው ፖይንቱ። አሁን ፋንክሽኑ ካወጣችሁ በኋላ ምንድነው ምን ማለት ነው? ላይ ተብላችሁ ልትጠይቁ ትችላላችሁ። ስሎፕ ሬት ኦፍ ቼንጅ ነው የሚባለው አይደል? ወይም ቼንጅ ኢን ዋይ ኦቨር ቼንጅ ኢን ኤክስ ማለት ነው። ስለዚህ ባይ ሃው ማች ዳዝ አወር ኮንሰምፕሽን ቼንጅ ፎር አ ዩኒት ቼንጅ ኢን ኢንካም ነው። እዚህ ጋር ኮንሰምፕሽን እና ኢንካም ስለሆነ ያለው ያ ደግሞ ምን እንለዋለን? ማርጂናል ፕሮፔሲስ ቱ ኮንሱም እንለዋለን። ኢኮኖሚክስ ተርም ነው። ኢኮኖሚክስ ማስተማሩ ከሆነ እርሱት አይጠቅማችሁ። ኢንተርሴፕት ደግሞ ዜሮ ቢሆን ኢንካሚ ዜሮ ቢሆን መቼስ ገንዘብ የለኝም ብዬ በረሃብ አልሞትም አይደለ? ተበድሬም ቢሆን እበላለሁ፣ ለምኜም ቢሆን እበላለሁ። ያ ነገሩ ካለ ለምኜ ገንዘብ ኢንካም ነው አይደል? ተበድሬም ቢሆን እበላለሁ። ያቺ አውቶኖመስ ኮንሰምፕሽን ትባላለች። ኢንካሚ ዜሮ ቢሆን ራሱ መበላት ምግብ ማለት ነው። ያው ኮንሰምፕሽን ማለት የግድ ምግብ አይደለም፣ የትኛውም ነገር ነው። ኤምፒሲ 0.75 ነው። አውቶኖመስ ኮንሰምፕሽን ደግሞ 3.85 ነው። ይሄ እንዳለ ያው ኦን አቨሬጅ ነው። ኢንተርፕሬት ስታደርጉ ይሄ እንደዚህ ነው ያ እንደዚህ ነው ብላችሁ እንዳትናገሩ። ኦን አቨሬጅ ማለት አለባችሁ። እሺ፣ ምክንያቱም ለአንዳንድ ሰው ኤምፒሲ ለአንዳንድ ግለሰብ 0.85 ሊሆን ይችላል፣ ለአንዳንዱ 0.5 ሊሆን ይችላል። ኦን አቨሬጅ ግን 0.75 ነው። የሁሉም ሰው አንድ ላይ አቨሬጅ በሰራ ነው ፖይንቱ። ገባችሁ እንጂ ለኢንዲቪጁዋሎች የተለያየ ሊሆን ይችላል። ኦን አቨሬጅ ግን ፖፑሌሽኑ ቢሄቭ የሚያደርገው እንደዚህ ነው ብለን እንገምታለን። ስለዚህ ዛሬ ምናያት በዚህ ትበቃለች። ቀጣይ ስለ ቬሪያንስ እናያለን ማለት ነው።